السلام عليكم ورحمة الله وبركاته. أهلا وسهلا حبايبي في الله، بارك الله فيكم وجزاكم الله خيرا። እንግዲህ ዛሬ ኡሱሉ ሰላሳ ክፍል 2 ይዤ መጥቻለሁኝ። ካቆምንበት እንጀምራለን። ባረከላሁ ፊኩም። ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱኝ። ኮሜንት ሴክሽን ላይ አስተያየታችሁን ጻፉ። ሁሌም በዱዓችሁ አትርሱ፣ ዱዓም አድርጉልኝ። አላህ ይህዲና ይህዲ ኩል ሙስሊሚን ያ ረብ። እሺ ክፍል 2 ዛሬ አልኡሱሉ ሰላሳ ክፍል 2 ላይ ነን። ኦኬ አሁን ዛሬ የምንጀምረው ኢዕላም እወቅ አሉ ሼክ መሐመድ ቢን አብዱል ወሃብ ማለት ነው። ኢዕላም እወቅ ረሂመከላህ አላህ ይዘንልህና እነሆ ነገሩ የጂቡ ግድ ነው አላ ኩል ሙስሊሚን በሁሉም ወንድ ሙስሊም ላይ ወሙስሊማቲ በሁሉም ሴት ሙስሊም ላይ ያኔ ተዓለሙ ማወቁ ሰላሲ ሶስቱ هذه المسائل ሶስቱ ጥያቄዎች ወልዓመሉ ቢሂነ ከዛ ላይ ደግሞ እነዚህን ጥያቄዎች ታወቁ በኋላ ወልዓመሉ ቢሂነ ያኒ ወልዓመሉ መስራት ነው። ቢሂነ በሱ ባወቅነው ነገር ደግሞ ልንሰራ ግድ ነው በሁሉም ወንድ ሙስሊሞችና ሴት ሙስሊሞች ላይ ግድ ነው አሉ። አልዑላ የመጀመሪያው አነላህ አላህ ኸለቀና ፈጥሮናል፣ ወረዘቀና ከዛም ረዘቀን ሲሳይን ለገሰን፣ ወለም የትሩክና ከዛም ፈጥሮ አልተወንም፣ ወለም የትሩክና ሐመለን እንደሚያረባት ትባ ፈጥሮ አልተወንም። በል እንዲያውም አርሰለ ኢለይና ወደኛ ላከልን ረሱልን መክተኛ ላከልን። ፈመን አጣዑ መልክተኛው የታዘዘ ደኸለን ጀነት ገባ። ወመን አሷሁ መልክተኛውን ደግሞ ያመፀ ደኸለን ናር ያኔ ጀሀነም ገባ። አሁን እንግዲህ ይሄ ደኸለ የሚለው ብዙ ዑለሞች ምን ይላሉ? ያኔ አንድ ሰው ይሄን ደኸለ ያኔ ገባ ለሚለው እርግጠኛ እንዴት ሆነ የሚል መልስ ያነሳሉ ማለት ነው። ለምሳሌ እንደ ራፊዳ፣ አሻይራ ወይም ደግሞ እንደ አህባሾች እነዚህ አቂዳ የሚከተሉ ሰዎች ደኸለ ናር ያሁን ደኸለ ጀና ወይ ደኸለ ናር የሚለውን እንዴት ነው የሚያውቀው እያሉ ጥያቄ ያነሳሉ ማለት ነው። በዚህ ላይ አላህ ሱብሃነሁ ወተዓላ አንድ ሙእሚን አማኝ የሆነ ሰው የአላህ ሱብሃነሁ ወተዓላ ግድ ያደረገበትን ነገር ከፈጸመ አላህ ላይ ካላጋራ በቀጥተኛ ጀነት ይገባል። እንዲሁም ደግሞ አላህ ተከለከለ ነገር ያልተከለከለ አላህን ያመፀ ደግሞ ጀሀነም እንደሚገባ እርግጥ ነው። በቁርአን ላይ አላህ ነግሮናል። ለዚህም ማስረጃ ተቁርአን ማስረጃ አለ ማለት ነው። ወደሊሉ ማስረጃው ነው ቀውሉሁ ንግግሩ ነው። ታዲያ አላህ እኛ አርሰልና ልከናል ኢለይኩም ወደ እናንተ ረሱልን መልክተኛ ልከናል ሻሂደን መስካሪ የሆነ አለይኩም በእናንተ ላይ ከማ ልክ አርሰልና እንደላክ ነው ኢላ ፊርዓውነ ወደ ፊርዓውን ረሱልን መልክተኛ ነው ወደ ፊርዓውን እንደላክ ነው ወደ እናንተም ልከናል። ፈአሷ ፊርዓውን ደግሞ አመፀ። ፈአሷ ፊርዓውን አመፀ ማንን? ረሱልን መልክተኛውን አልታዘዝም ብሎ አመፀ። መልክተኛውን አልታዘዝም። እንደውም አላህ ሱብሃነሁ ወተዓላን ሊገድል ግብ ያስገነባ እና አላህ እርግማን የወረደበት ፊርዓውን ማለት ነው። ፈአኸዝናሁ ከዛ ፊርዓውንን ያዝነው አኸዘን ወቢላ ጥብቅ የሆነ ያዝነው ፊርዓውንን። እንግዲህ ይሄ ማስረጃ ላይ ላለው ኢዛ ወመን አሳሁ ያኔ መልክተኛውን ያመፀ ሰው ደኸለ ናር ጀሀነም እንደሚገባ እርግጠኛ አድርግና ማለት ነው። ምክንያቱም አሁን ፊርዓውን እንዳመፀ አላህ ሱብሃነሁ ወተዓላ ከነ ወታደሮቹ ከነ ቤቱ ከነ ንብረቱ በባህር ውስጥ እንዳሰመጠው ማለት ነው። በዱንያ ላይ ይሄንን ለምልክት አላህ ሱብሃነሁ ወተዓላ እንትን ብሎልናል ማለት ነው።
الثانية ሁለተኛው أن الله لا يرضى አይወድም إن الله لا يرضى አይወድም أن يشركوا معه أن يشركوا እንዲያጋሩበት معه ከሱ ጋር أحدን አንድንም ነገር في عبادته በአምልኮ ላይ ማለት ነው። አላህ ሱብሃነሁ ወተዓላ የፈጠረን ለብቻው እንድናመልከው ነው ማለት ነው። እሱ አሁን አይወድም አላህ በሱ ላይ እንድናጋራበት ማንንም እንድናጋራበት አይወድም። በምን በአምልኮ ላይ ማለት ነው። እሱ ብቻ እንዲመለክ ነው የሚፈልገው። ላ ማሊኩን ሙቀረቡን የቅርብ መላእክት ቢሆን እንኳ ወላ ነብይ ሙርሰሊን ያኔ ነብይም ቢሆን እንኳ ካላህ ጋር አብሮ አይመለክም ማለት ነው። ለዚህም ማስረጃ ወደሊሉ ማስረጃው ነው ቀውሉሁ ንግግሩ ነው ያ አላህ ማለት ነው። ወአነል መሳጅደ መስጊዶች ሊላሂ ለአላህ ናቸው። ፈላ ተድኡ አትጣሩ ማአላሂ ከአላህ ጋር አሐደን አንድንም ነገር ከአላህ ጋር አትጣሩ ማለት ነው። አሁን በየቦታው ምን ያደርጋሉ መሰላችሁ? ከአላህ ጋር ነብይን ይጠራሉ። ነብዩ እርዱን ለምንድን ነው ነብዩ እርዱን የምትለው ሲባሉ ነብዩ ወደ አላህ ያቃርቡናል ይላሉ። ነብዩ ወደ አላህ ያቃርቡም እንግዲህ አላህ Subhanahu Wa Ta'ala ሼኹ እንደተናገሩት ወላ ማሊኩን ሙቀረቡን እንግዲህ ሼኹ ይሄንን ንግግር ያመጡት ከረሱል ሰለላሁ ዐለይሂ ወሰለም ከሐዲስና ከቁርአን ነው ማለት ነው። አላህ ምን አለ? ዋና መሳጅዶች ሊላሂ ለአላህ ናቸው። ፈላ ተድኡ አትጣሩ ማአላሂ ከአላህ ጋር አሐደን አንድንም ነገር ኢነላህ አላህ ደግሞ ላ የርዳ አይወድም አንሽሪኩ ማአሁ ከሱ ጋር ሌላ አካል እንዲመለክበት አይወድም። ስለዚህ አሁን በዘመናችን ነብይ ለምን ታመልካላችሁ ስንል ነብዩ ያን ያቃርቡናል። ሼክ ለምን ታመልካላችሁ ሲባሉ ሼሆቹ ያማልዱናል ያቃርቡናል። አላህ Subhanahu Wa Ta'ala ዘንድ የምንቃረበው ሶላት ውስጥ ስንሆን ነው፣ በሶላት ጊዜ ነው ማለት ነው። ስለዚህ ማንኛውም ሰው ሰግዶ ጌታውን መለመን ይችላል ማለት ነው። ምክንያቱም አላህ Subhanahu Wa Ta'ala አዲኡኒ ወስተጅብ ለኩም ብለዋል ማለት ነው። الثالثة ሶስተኛው أن من أطاع الرسول متنيو تزازة أن من أطاع الرسول متنيو تزازة ووحد الله عندك ما أنت درجة لا يجوز أي فقد اللتم لا يجوز أي فقد اللتم له لسو موالة لودج من حد الله يكاده ورسوله متنيو يكاده سو ጓደኛ አድርጎ ወይም ወዳጅ አድርጎ ሊይዝ አይፈቀድለትም። ወለው ካነ ቢሆን እንኳ አቅረበ ቀሪቢን የቅርብ ሰው ቢሆን እንኳ አላህንና መልእክተኛውን የካደ ሰው የቅርብ ዘመድ ወይም የቅርብ ጓደኛ ወይም የቅርብ አድርጎ ሊወዳጅ አይፈቀድለትም። ላ የጁዝ ያኔ ለሱ አይፈቀድለትም። ለዚህም ማስረጃ ወደሊሉ ማስረጃው ነው ቀውሉሁ ንግግሩ ነው ታላ ያ አላህ لا تجدوا አታገኙም ቀውመን ህዝቦችን يؤمኑ بالله በአላህ ያመኑ واليوم الآخر በመጨረሻው ቀን ያመኑ ሰዎችን አታገኙም ይወዱነ ሲወዳጁ ወዳጅ ሲይዙ አታገኛቸውም። من حد الله የካደ ወረሱሉሁ እንዲሁም መልእክተኛውን የካደ ሰውን ወደ ጀርጎ ሲይዙ አታገኙም። ወለው ካኑ ቢሆን እንኳ አባኡሁም አባቶቻቸው ቢሆን እንኳ አው አብናአሁም እንዲሁም ልጆቻቸው ቢሆን እንኳ አው ኢኽዋንሁም ያኔ ወንድሞቻቸው እህቶቻቸው ቢሆንም እንኳ አው አሽረቱሁም ያኔ አሽራ ጎሳ ነው። አው አሽረቱሁም ያኔ ጎሳ ያኔ ጎሳዎቻቸው ቢሆኑ እንኳ ወይም ህዝብ ማለት ነው። ወይም ህዝቦቻቸው ቢሆኑ እንኳ ያኔ ጎሳዎቻቸው በሚሉን ማለት ነው እንያዘው። ያኔ ጎሳዎቻቸው ቢሆንም እንኳ ከአላህ ጋር አላህን ተካዱ አላህ Subhanahu Wa Ta'ala እነሱን ወዳጅ አድርገን ልንይዝ
አልተፈቀደልንም። አላህ ደግሞ ህዝቦችን አታገኟቸውም ብሎ ተናገረ ማለት ነው። ኡላኢከ እነዚያ ከተበ ተጽፎላቸዋል ፊ ቁሉብህም ኡላኢከ እነዚያ ከተበ ተጽፏል ፊ ቁሉብህም በልቦቻቸው ላይ አልኢማን ኢማን ተጽፏል። ወአየደሁም ደግፏቸዋል ቢሩህ ሚንሁ አላህ ሱብሃነሁ ወተዓላ ደግፏቸዋል። ወአየደሁም ደግፏቸዋል ቢሩህ ሚንሁ ቢሩህን ከሱ በሆነ ሩህ ከሱ በሆነ መንፈስ ቢሩህ ሚንሁ ከሱ በሆነ መንፈስ ደግፏቸዋል። ወይድኺሉሁም ከዛም ያስገባቸዋል ጀናትን ተጅሪ ጀነት ያስገባቸዋል ተጅሪ ያኔ እምትፈስ የሆነች ጀነት ያስገባቸዋል። ሚን ተሕቲሃል አንሃሯ ከውስጧ ደግሞ ባህሮቿ የሚፈሱ የሆኑ ኻሊዲነ እነሱ ደግሞ ኻሊዲነ ዘውታሪዎች ናቸው። ፊሃ በጀነት ውስጥ በዛች በውስጧ ወተቷ ማሯ የሚፈስ በሆነች ጀነት ውስጥ ኻሊዲነ አዛን አቋርጠኝ ማለት ነው። ሀባይቢ አዛን ብሎ ነው ስልኬ። ያኔ ኡላኢከ እነዚያ ከተበ ተጽፏል ፊ ቁሉቢሁም በልቦቻቸው ላይ አልኢማን ኢማን ተጽፏል። ወአየደሁም ደግፏቸዋል ቢሩህ ሚንሁ ከሱ በሆነ መንፈስ ደግፏቸዋል። ወይድኺሉሁም ያስገባቸዋል ጀነቲ ተጅሪ ጀነትን ተጅሪ ተጅሪ የምትባል ጀነትም ያስገባቸዋል። ሚን ተሕቲሃል ከስሮቿ ደግሞ አንሃር ወንዞች ያላት ያኔ የምትፈስ የሚፈሱ ወንዞች ያላት ጀነት ያስገባቸዋል። ኻሊዲነ እነሱ ደግሞ ኻሊዲነ ዘውታሪ ናቸው። ፊሃ በሷ በጀነት ውስጥ ደግሞ ዘውታሪ ናቸው። ረዲየላሁ አላህ ወደደ አንሁም ከነሱ አላህ ወደደ። ወረዱ አንሁ እንሳቸውም ደግሞ ከአላህ ወደዱ። ኡላኢከ እነዚያ ሒዝበላህ የአላህ ህዝቦች ናቸው። አላ አዋጅ ኢነ ሒዝበላሂ የአላህ ህዝቦች እኮ ሁም እነሱ አልሙፍሊሁን የሚድኑት ናቸው። ነጃ ፈላህ የሚወጡት ናቸው። የአላህ ህዝቦች ፈላህ የሚወጡት ናቸው። እነ ሒዝበላሂ የአላህ ህዝቦች ሁም አልሙፍሊሁን የሚድኑት ያኔ ፈላህ የሚወጡት ናቸው። አላሁ አለም። እንግዲህ ኮሜንት ስጡ ስለተነረሙኝ። እሺ ወሰላሙ አለይኩም ወራህመቱላህ ወበረካቱ። ላይክ ሰብስክራይብ ሼር በማድረግ አበረታቱኝ። ላትንሱ ተሽተሪኩ አለ ቀናቲ ሼር በማድረግ አበረታቱኝ። ኮሜንት ሴክሽን ላይ አስተያየት ምናምን ስጡኝ ማለት ነው። እሺ አባይቤ አመሰግናለሁ።